በእድሜ የሚያንሳችሁን ወንድ ልታገቡ ትችላላችሁ? እኔ አልደግፍም። ግን ሰው ፍቅር ሲይዘውና ብዙ ነገር ሲያሟላ ምርጫ ሊከብደው ይችላል። አልመርጥም የምትይውን ሰው ራሱ የምትመርጪበት ጊዜ አለ፣ አስገድዶሽ ፍቅር ምናምን። ግን እንደ ፐርሰናል ተስጠይቄ አልደግፍም። በእድሜ ቢበልጥ ጥሩ ነው። እኔም አልደግፍም። ትንሽ ጋብ ሊኖረው ይገባል። መብለጥ አለበት። ወንድ ልጅ መብለጥ አለበት። እንትን መደረግ የለበትም ብዬ አስባለሁ። ገባሽ? ውስጥሽ ደስታ ከሌለ ስትመጪ ለቤት ስትገቢ ምንድን ነው ድጋሚ እንትን ነው ሚዝሪ። ያ ደግሞ ጥሩ አይደለም። ልጆቹ ያዩታል፣ ያገናዝባሉ። ሃፒነስ ከሌለ ለምንድን ነው እዛው ቁጭ ነው? ተለያይተን ግን በሰላም መሆን ግዴታ ይመስለኛል። ሰላም ነው። አንተም ሰላም ነህ ልጅ ስላለ ማለት ነው። ቅድም ያልኩት ምን ነበረ? ጀስት ላይክ አሁን ከዚህ በኋላ እኔ ሪሌሽንሺፕ ውስጥ ላይክ እንትን ስገባ ላይክ ያለው መስፈርት አሁን ለኔ አሁን ቅድም ከጠየቅሽው ጥያቄዎች ውጪ ማለት ነው አሁን ምን አይነት ሴት ናት? አሁን ሴት ልጅ አለችን ብቻ የማሳድገው እንዳልኩት ማለት ነው። 8 ዓመቷ ነው። ከዚህ በኋላ የምትመጣው ሴት እኔ ህይወት ውስጥ እንዴት ነው አብራ ያንን ነገር ኤክሰፕት አድርጋው ወይ ትሪትመንትም አለ ጀለሲም ሊኖር ይችላል አጋጥሞ ስለሚያውቅ ገባሽ? ብዙ ነገሮች አሉ። ምን አይነት እንደ እናቷ ልትሆን ትችላለች ወይ አትችልም? እንዴት ነው ልጇ የምትቀበላት? እንጀራ እናቷም እንዴት ነው የምትቀበላት? እነኚህ ነገሩ ራሱን የቻለ ኤክስትራ ለኔ ሌላ መስፈርት ማየት አለብኝ ማለት ነው። ገባሽ? could be hard ካሁን በፊት በነበረው ትዳር ባለመቀጠሉ ምክንያት ስለ ሁለተኛ ሚስት ስታስብ የምትፈራው ነገር አለ? ብቻ ተፋትቻለሁ። በዚህ ምክንያት I didn't like where it was going ገባሽ? በዚህ ምክንያት ላይ ለሞር ለልጄ ነው ያሰብኳት። ኦልሬዲ ያለ ኤግዚስት የምታደርግ ነገር ስለሆነች የእሷን አስተዳደግና የእሷን ፊውቸር እና የእሷን ሜንታል እንትኗን ነው ማየት ያለብኝ። ሰው በዛ ምክንያት አምናደ ሪሌሽንሺፕ የተፋታውበት ምክንያት እሱ ትልቅ ነው። እሱ ሰዎች ግን እንደዚህ ባለመግባባት ውስጥ ያሉ ካፕልስ ለልጆቻቸው ብለው ስቴይ የሚያደርጉ አሉ። ምን ትመክራቸዋለህ? እዛ ከሆነ አንድ ከባድ ነው፣ ለሁለቱ ከባድ ነው። ግን አንዳንዴ ለልጆች ብለሽ ብቻ ግን ልጆችሽ ፊት ለፊት እየተጣላሽ እያማረረሽ እርስ በርስ ፍቅር ማታሳይ ከሆነ ልጆቹ ካንቺ ፍቅር ካልተማሩ በጣም በህይወታቸው ላይ ትልቅ ነገር ነው የሚያጡት። ፍቅርን የሚያክል ነገር ማጣት በጣም ከባድ ነው። ምክንያቱም አሁን እኔ ሚስቴን በዛ ሰዓት ለልጄ ብዬ ያለዋትን ሴት ልጅን እንደፈለኩት ትሪት ሳረጋት ወይም እሷ ሳላከብራት ወይም ደግሞ እሷ የሆነ ነገር ብላ እኔ ደግሞ የምቃወም ከሆነ አንድ መሆን ማንችል ከሆነ ተለያይተን በስነ ስርዓቱ ተስማምተን በለየ ብቻ ማሳደግ ይሻላል ብዬ አስባለሁ። ምክንያቱም ከቤተሰብ የሚማሩ ፍቅር ከቤተሰብ ነው አይደል ለመጀመሪያው ልጅ የሚማረው። ስለዚህ ፍቅር ማሳየት ማንችል ከሆነ ለዛ ልጅ ወይ ለዛች ልጅ አያዋጣም፣ በላይቱ ይሻላል። በምን መንገድ አስረዳችኋቸው ልጆቻችሁን ዳት በተለያይታችሁ ግን ለሁለታችሁም ለነሱ ፍቅር እንደምትሰጧቸው እንዴት ፋይን የሚለው እኔ አሁን ከልጄ እናት ጋር ሴቷ ልጄ ላይ የተለያዩበት ትንሽ ኮምፕሊኬትድ የሆነ ነገር ነው። ስለዚህ ጥሩ ሪሌሽንሺፕ አለን፣ ስትል እንዋደዳለን፣ ስትል አብረን ባገኘነው አጋጣሚ ልክ እንደ ኖርማል ፋሚሊ ሆነን አብረን ያን ያህል ብዙ ኤክስፕሌን በዘፈጥሮት ሴት ልጅ ደግሞ ትረዳለች ልጅ። ስለዚህ ኦልሬዲ ተረድታ ታውቃለች። ወዝን ዳር ሆነ ለሷ ማለት ነው። ለወንዱ ልጅ ነበር ትንሽ ከባድ እሱ ስለዛ ስቶሪ ስለዛ ማለት አልፈልግም። this one ለዚህኛው ቀላል ነበር ምክንያቱም we still friends የለችም እዚህ ስትመጣ still አብረን ነው እዚህ የምናሳልፈው like ኖርማል እንደሆነ እንደ አብረን እንዳልሆነ እናውቃለን ታውቃለች so it's good ጥሩ ሪሌሽንሺፕ አለን ለጋራ አብረን አሪፍ እያሳደግን ጥሩ ሆኖ መንገድ ማለት ነው ለተሻለ ከአመት በታች የሆኑ ልጆች ሪሌሽንሺፕ ውስጥ ያገቡ ምን ትሏቸዋላችሁ? ውጡ አይደለም እኔ አይመለከትም ጥቅሜ ጥቅሜ ነው ማለት እድሜሽን በአግባቡ ተጠቀሚው ባይኔ ማለት ስኩል ላይፍንም እንደ እንትን ማሳለፍ አለብሽ ግቢ ላይም እንደ ግቢ ሆነሽ ማሳለፍ አለብሽ ግራጁዌት ካረክሽን በኋላ ራሱን ተከትሎ የሚመጣ ላይፎች ስላሉ እሱን እየተከተልሽ ብትኖሪ ነው እንጂ ባንዲ አንድ ሰው ላይ ተጠብቀ ብለሽ ምንም ነገር አታስቢ ሶ በያለሽበት ኢንጆይ ያረክሽ ማሳለፍ ነው ያለብሽ ከጓደኞችሽ ጋር ኦኬ እኔ ደግሞ ሰው ምን ሰዓት ፍቅር እንደሚይዘው አይታወቅምና ሁሉም ባለው እድሜ ትክክል ነኝ ብሎ ነው የሚያስበው ባይነኝ እኔ እና አንድ ሰው ስትከለኪ ይተዋል ማለት አይደለም ግን ጥሩን መንገድ እንዲመርጥ መናገር አላ ሰው ኤክስፒሪየንስ ካለው ከኤክስፒሪየንሱ ተነስቶ በማስተዋል እንዲራመድ የትኛውን ምርጫ ሲመርጥ ማስተዋል እንዲኖረው መምረጥ ያለበት ሰው ብሪት ማድረግ ያለበትን ሰው እንዲያቅ ባይነኝ ከሱ ጋር ማች ሊያደርግ የሚችል ሰው ካልሆነ እንዴትም ባያረግ
ፍቅረኛም ባይሆን ባይ ነኝ። እድሜያቸው ከ20 ዓመት በታች ሆኖ የፍቅር ግንኙነት የጀመሩ ልጆች ለነሱ ምን ምክር አለ? አንደር 20 ቢሆኑ ኦቨር 20 ቢሆኑ ብር ሳይዙ ሴት ጋር መንጠልጠል ለወንድ ማለት ነው። ለሴት አላውቅም። የትዳር ህይወትን ስሙዝ ሊያደርገው የሚችለው ነገር ምን ይመስላል? እምነት፣ መተማመን፣ መከባበር፣ ሪስፔክት ለዋን ይችላል። ሪስፔክት ግዴታ ዋናው ሪስፔክት እና እምነት እና ደግሞ እርስ በርስ ላይ በአንቺ ምን ማመን እሷን በኔ ማመን ማለት ነው። በራሳችን መተማመን ማለት ነው። ያለውን ነገሮችም ሲካዱ ላይ ገር አለ አይደለ ድጋፍ ማለት መደጋገፍና መከባበርና መተማመን። ሲንግል ዴቲንግ ላይ አንድ ወንድ ምን ቢያደርግ ጥላችሁ ትሄዳላችሁ? ለሰው ልጅ ክብር የሌለው ሰው ወዲያል ታገሱ ጥዬው ልሄድ ይችላል። መጀመሪያ ቀን የምታየው ነገር ካልተመቸሽ ወዲያው እዛ ጋር ስታርት ማድረግ ነው ያለብሽ፣ ማቆም ነው ያለብሽ። ከዛ ደግሞ ትኩረቱም ሌላ ነገር ሲሆን ማለት ካንቺ ጋር ሰው እያወራ ኢግኖር አድርጎሽ ምናምን ነገር ለምሳሌ ረጅም ሰዓት ስልክ ሊያወራ ይችላል። ቦታ የማይሰጥሽ ማለት የመጀመሪያ ጊዜም ተገናኝተሽ ቦታ የማይሰጥሽ ከሆነ የዛን ታይም ማተር አያደርግም። ወደፊትም ቦታ ሰጥተሽም ስለሄድሽ እኮ በዛን ታይም ያ ሰው እንደዛ ካልሆነ እኔ አልታገስም። እኔ እንደዛ ስላልሆንኩ ማለት ነው። የዴቲንግ ጊዜ ላይ ኖርማል ያልሆነ ሰዎች የሚያደርጉት ግን ኖርማል ያልሆነ ነገር ሊደረግ አይገባ የምትለው ነገር ምንድን ነው? መጀመሪያ ላይ መዋሸት፣ ውሸት ዞሮ ዞሮ መጨረሻው ስለሚወጣ ከመጀመሪያው ከባድም ቢሆን እውነቱን መናገርና ከዛ በኋላ ምንም ችግር አይመጣም። ውሸት ተመሳሳይ ያሰባለ ዴቲንግ ላይ ይደረጋ የማይገባው የምትለው ሌላ ነገር ምን አለ? በሪሌሽን የማይገባው ዴቲንግ ላይ መደረግ የለበት። ቢካዝ ዴቲንግ ላይ የተዋደዱ የሚመስላቸው ሰዎች ወይ የተዋደዱ ሰዎች ከተጋቡ በኋላ የሆነ ነገር ፋይንድ አውት ሲያደርጉ ላይቀጥል ይችላል ሪሌሽንሺፑ እና ዴቲንግ ላይ ግን እንዲህ ባያደርጉ ትዳር ላይ ኔጌቲቭ የሆነ ኢፌክት የለውም። ዲሰንሲ በቃ የሆነ አንቻ የሆነች ሁሉ ጊዜ ክለብ ላይ ተገላልጣ ምን ብላ በኋላ ላይ ለትዳር አትሆንም። ብዙ ሰው ነው የሚያወራበት። ዋይፍ ማቴሪያል አይደለች። ዋይፍ ማቴሪያል አትሆንም ማለት ነው። ግን ዲሰንሲ ያስፈልጋል። ከዛ ውጪ ያው ሁሉም የራሱ ኤክስፒሪየንስ አለው። እሱም እንዳለው እውነት በሆነ መንገድ ከመጀመሪያው ከጀመረ ጥሩ ይመስለኛል። ግን ያው መጀመሪያ እንዳረከው ሪሌሽንሺፕ መጀመሪያ ያስለመድከው ነገር እስከ መጨረሻው ማለት በኋላ አለመቀየር ነው። ራስሽ ነው ነሽ መቅረብ የምትወጁ ሰው ከሆነ ከመጀመሪያው እውነቱን ተናግሮ ወይም ደግሞ ካቀመሽ በላይ ነገር የሆነ ነገር አለማሳየት ከዚህ በኋላ ስትይ ችግሮች አይቀጥልም። ስለዚህ don't be fake, keep it real, live and learn, that's it, you know, on both ends. ግን ያው ትንሽ ባላንስ የሆነ ትምህርት ያስፈልጋል። አንባላንስ የሚያመጣ ነገሮች አንዳንዴም በሱ ምክንያት ነው እና አለመግባባት ከመጣ ወደ ታክሲክ ስለሚሄድ መራቅ እና ብቻ እንዳልኩኝ ፈጣሪንም መጨመር ሁሉ ጊዜ። እሺ በጣም ነው የምናመሰግነው። እውነት ቴንክ ዩ ሶ ማች። እሺ ጠረጴዛው ላይ ለምሳሌ ውሃ ቢኖር በብርጭቆ ምን ቢያደርግ ትደፉበታላችሁ ወይስ አትደፉበትም? በፍጹም ያልደፋበት ያው የመጀመሪያ ዴቲንግ ስለሆነ ለምደፋበታለሁ ጥዬው ነው የምሄደው። ማለት የመጀመሪያ ነው አይን ያለሱ በጣም ቦታ የለኝም። የመጀመሪያ ዴት ስለሆነ ጥሎ መሄዱ ይበቃል። ያ ሜቢ ወደፊት ብዙ ነገር አሳልፈሽ ምናምን የሆነ ነገር ብታይ እሱ ችግር የለውም። ብደፊበትም ኖርማል ብደፊበትም ችግር የለውም። ወደፊት ብዙ ነገር አሳልፈሽ ማለት ነው። ግን በመጀመሪያ ምንም ጥቅም የለውም። ዋም ያደፋፋ ነገር የለም። ቼክ ለመደራረግ እኔ ግን ሰው ባይደፋፋ ባይ ነኝ። ትቶ መሄድ ይቻላል። ካልተመቸሽ በተረጋጋ መንፈስ መለያየት ይቻላል እንጂ እንደዚህ ውሃ ተረጫሽቶ ምናምን ፋይቲንግ ወደ ማድረግ አያስፈልግም። ካንን እሺ 30 ዓመታቸው ስለሞላ እና ስላላገቡ የሚጨነቁ ዴስፕሬት የሚሆኑ ሴቶች አሉ። ለነሱ ምን አሳባላችሁ? ያው እግዚአብሔር እስኪፈቅድላት ድረስ መታገስ ነው፣ ጸሎት እያደረገች ሌላ ምንም ኖርማል ነው። ትዳር ያው ከእግዚአብሔር ነው። እኛ ስለቸኮልን ነገሮች ይሆናሉ ማለት አይደለም። ስለዘገየንም ደግሞ ቀረ ማለት አይደለም። እና ሁሉም ነገር በትክክለኛው ሰዓትና ትክክለኛ ሰው ይፈልጋል። እና ትክክለኛ ሰው ወደ ህይወትሽ እንደምትፈልጊው አይነት ሰው ካልመጣ ሰው እንዲገባበት አልደግፍም። ግን እውነት ነው በእኛ ሀገር ካልቸርም በምንም 30 ዓመት በሰው በጣም በቃ ሄደ ምናምን የሚባል አይነት እድሜ ነው አይደለ? ሰው መጨነቅ ቤተሰብ ምናምን ፑሽ ያደርግሻል። ብዙ ሰው አካባቢሽ ላይ ያለ ሰው እሱን ኢግኖር ማድረግ መቻል ቀላል አይደለም። ግን ነገ ህይወቴን እኔ የምኖረው ብሎ ማሰብ
ለነገ ማለት ዛሬ ብትገቢበት ማንም ካንቺ ጋር እንትን አይደለም ነገ ዋጋ መስከፊው አንቺ ስለሆንሽና ምርጫችን ትክክል ይሁን እንጂ መቆየቱ ሰው በ20 ዓመት አግብቶ ስኬታማ ትዳር ከሌለው በ30 አግብቶ ደግሞ ስኬታማ የሆነ ትዳር ይበልጣል እና እንደዛ ቢያስብ ጥሩ ነው። ጥሩ አይደለም ለነሱ በመቸኮል ሳይሆን ትክክለኛ ሰው በመሄድ ምናምን ብለው በ26 ባያገባ በ27 ዓመታቸው ቢያገቡ ችግር ነው ተጋብቶ የሚሆኑት እና ደስተኛ የሆነ ላይፍ ነው የሚፈጥሩት። ለሜዲኬሽን ደግሞ ደስተኛ ሳንኖሪ ከመኖር አይተሽ ቼክ አርግተሽ ብትገቢበት ባይ ደግሞ ከማግባት በፊት ሁሉም ሰው ቢጸልይ በዛ ላይፉ በጸሎት ብዙ ነገር ያቀልልሻል። እንዳትለፊ ያረግሻል ጸሎት። በቃ ትክክለኛ ሰው ወደ ላይፍሽ እንዲመጣ አንቺ የምትፈልጊው አይነት ሰው እንዲመጣ ያረጋል። ብርን ማየት አለባቸው ሴቶች የትዳር አጋራቸውን ሲመርጡ ብላችሁ ታስባላችሁ? ብር ብቻውን መስፈርት አይሆንም። አይ እንደዛም ደግሞ አይደለም ማለት በጣም ሌክዠሪ ነገር ባይሆንም ግን አንድ ሰው ለትዳር ብቁ ነው የሚያስብል አይነት ኢንካም ሊኖረው ይገባል። የወንድ ግዴታ ነው እውነት ለመናገር ሴት መስራት አለባት፣ ልታግዘው ይገባል፣ ደግፋለሁ። ግን ብር አያስፈልግም በሚል ፍቅር ብቻ በሚልም አይደለም ማይንጣጠል ነገር ነው። ፍቅርና ለትዳር የሚበቃ ቢያንስ ኢንካም ሊኖር ይገባል። መቻል አለበት። በእርግጥ ይሄን ነገር አይኑረው። ልጅ አለ፣ ቤተሰብ ነው የምትመሪውና ቢያንስ ስቴብል መሆን አለብሽ ማለት ለትዳር የሚበቃ አይነት ነገር ቢኖርሽ ጥሩ ነው። መልክ አይተው ሴቶችን የሚያገቡ ወንዶችስ ምን ትሏቸዋላችሁ? ልብዩ መልክ አይ ልብ ይመጣል። ያው አያስጠላሱስ ግን መልክ ጥሩ ነው ማለት ቢሆን አይከፋም። ኦብቪስሊ ግን በዚህ ልክ ግን መልክን ብቻ አይቶ ሌላ ነገር ኢግኖር ማድረግ ትክክል አይደለም። በጣም ነው የማመሰግነው። እሺ ቴንክ ዩ ሶ ማች።